ሰላም የሮስ ቤተሰቦች፣ እንግዲህ ሁላችንም እንደምናስታውሰው ጠቅላይ ሚኒስትር ዶክተር አብይ አህመድ በቫቲካን ደሴት ተገኝተው ከፖፕ ፍራንሲስ ጋር እንደተገናኙም ይታወቃል። እንግዲህ በዚህ ግንኙነታቸው ጠቅላይ ሚኒስትር ዶክተር አብይ አህመድ በጊዜው የቫቲካን መሪ ለነበሩት ለፖፕ ፍራንሲስ የሀበሻ ልብሶችንና ቡና ይዘው በስጦታ እንደሄዱ፣ በምላሹ ደግሞ ፖፕ ፍራንሲስ ለዶክተር አብይ አህመድ ምን አይነት ተክሎች መትከል እንዳለበትና የክብር ሜዳሊያ እንደሸለሙትም ይታወቃል። እንግዲህ እኒህ ሰው ነኝ የሚሉትን እንዳልሆኑና በስራዎቻቸው ዓለምን ያሞኙ ሰው እንደሆኑ ይነገራል። እንግዲህ እኒህ ሰው በስራቸው ከ1.44 ቢሊዮን ሰዎች በላይ ተከታይ ያሏቸው ሲሆን የተወለዱትም በ1936 በሀገረ አርጀንቲና ነበር። ይህም በታሪክ ብቸኛው ከላቲን አሜሪካ የተገኙ ፖፕ ያደርጋቸዋል። ዓለማችን ላይ ሞስት ፓወርፉል ወይም ደግሞ በጣም ብዙ ሪሶርስ እና አቅም ካላቸው ሰዎች መካከል ከ1 እስከ 3 ይመደባሉ። ታዲያ እንደዚህ ፓወርፉል እንዲሆኑ ያደረጋቸው ነገር ምንድን ነው? እዚህ ጋር ፎቶ ላይ እንደምትመለከቱት በትሮቹ ላይ በደንብ ትኩረት እንድታደርጉልኝ ይፈልጋሉ። ይሄ የምትመለከቱት በትር ታዲያ የሮማን ካቶሊክ ፖፕ የሆኑ ሰዎች የሚይዙት በትር ሲሆን ከሐውልቱ ጋር ካለው በትር ጋር ሙሉ በሙሉ በሚባል ደረጃ ይመሳሰላል። ታዲያ ሐውልቱ ላይ ያለው ምስል የማን ነው? በ14ኛው መቶ ክፍለ ዘመን በማህበራት ይመለክ የነበረ ባፎሜት በመባል የሚታወቅ ጣዖት ወይም ደግሞ ሐሰተኛ አምላክ ነበር። በልዩ ምልክቱም የፍየል አናት ወይም ደግሞ ዘጎት ሄድ በመባል የሚታወቅ ሲሆን ታዲያ እኒህ ሰው እንደሚሉት የሮማን ካቶሊክ ቄስ ብቻ ከሆኑ ለምንድን ነው የዚህን ሐሰተኛ አምላክ ምልክቶች እያንጸባረቁ ያሉት? ምክንያቱም ፖፕነት ወይም ደግሞ የሮማን ካቶሊክ ቄስ መሆን የሽፋን ወይም ደግሞ የማስክ ስራቸው ሲሆን እና የፍሪሜሰን ወይም ደግሞ የኢሉሚናቲ አባል እንደነበሩ ይነገራል። ዓለማችን ላይ አስፈሪውና ትልቁ የኢታሊ ማፊያም በነፃነት ሀገሪቱ ላይ እንዲንቀሳቀስ ለሳቸው ዳጎስ ያለ ገንዘብ ወይም ደግሞ ቀረጥ ይከፍል እንደነበረ ይነገራል። እንደ አውሮፓውያን አቆጣጠር ከ2024 ወደ 2025 መግቢያ ክሪስማስ ኢቭ ወይም ደግሞ የገና ዋዜማ ላይ ዘ ሆሊዶር ወይም ደግሞ ቅዱሱ በር እየተባለ የሚጠራውን ሮም ውስጥ የሚገኝ በክፍለ ዘመን 4 ጊዜ ብቻ የሚከፈት በውስጥ የተዘጋ በር ሲሆን ይሄ በር በሚከፈትበት ሰዓት ሄልፕ የሚል የህፃን ልጅ አስፈሪ ድምፅ የተሰማ ሲሆን እሳቸውም ፊታቸው ደንግጦ የታመሙ መስለውም ነበር። ታዲያ ይሄ ኢንሲደንት ወይም ደግሞ አጋጣሚ በተከሰተ በ6 ወራት ውስጥ ህይወታቸው ያለፈ ሲሆን ልክ እንደተለመደው ሌላኛው አነጋጋሪ የተፈጠረው ነገር የቀብር ስነ ስርዓታቸው ላይ ሲሆን ልክ በምትመለከቱት መልኩ አስፈሪና ጥቋቁር ማስክ ያደረጉ ካህኖች ግራ በሚያጋባና የሰይጣናዊ መናፍስታዊ ስነ ስርዓት በሚመስል ሁኔታ የቀብር ስርዓታቸው ተፈጽሟል። ታዲያ እናንተ ስታስቡት ይህ ሰው የሮማን ካቶሊክ ቄስ ብቻ ናቸው ወይስ የጥልቁና የመናፍስቱ ዓለም ዓላማ አራማጅ ነበሩ? ፍርዱን ለእናንተ ትቻለሁ። ታዲያ ሁላችሁም ይህንን ቪዲዮ ላይክ እና ሰብስክራይብ እያደረጋችሁ የሮስ ፋሚሊ ወይም ደግሞ ቤተሰብ እንድትሆኑ ጋብዛለሁ። በቀጣይ ቪዲዮ እስከምንገናኝ መልካም ሳምንት።